አለ ክብር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ በሀገር ውስጥም ሆነ በውጭ ሀገር ሆናችሁ ይህንን ፕሮግራም የምትከታተሉ ምእመናን ወምእመናት የቅዱስ ሚካኤል ወዳጆች ቤተሰቦች በቅድሚያ በእግዚአብሔር ስም በያላችሁበት ሰላምታችን ይደረሳችሁ። በመቀጠል ይህ የምታዩት ቤተክርስቲያን በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ በ018 ቀበሌ ስር የሚገኝ አኖባ ደብረመዊ ቅዱስ ሚካኤል ይባላል። በ1777 ዓመተ ምህረት በታላቅ አሊ ዘመነ መንግስት የተመሰረተ 240 ዓመት ያስቆጠረ ደብር ነው። በመጀመሪያ በሳር ቤት ተሰርቶ በሳር ቤት አባቶች ሰርተው ሲገለገሉበት የቆየ የምታዩት ቤተክርስቲያን እየፈረሰ እየተሰራ ለ3 ጊዜ ተሰርቶ በጥሩ ሁኔታ እየተገለገለ እንዲያለ ቦታው እንደምታዩት ደቡብ፣ በሰሜን፣ በምስራቅ በሁሉም አዋሳኝ የመሬት መንሸራተት ስለገጠመው እንደምታዩት ከፍተኛ አደጋ ላይ ነው ያለው። በባለፈውም ለማስተዋወቅ ሞክረን ያው እስካሁን ያተሰራ የለም። አሁን ግን ቦታውን አመቻችተን ለመስራት በደብሩ አብይ ኮሚቴ በወልዲያ በአዲስ አበባ ንዑስ ኮሚቴ በማቋቋም በጉባ ላፍቶ ወረዳ ቤተ ክህነትና በሀገረ ስብከታችን በብፁዓን አባቶች መልካም ፈቃድ ጠቅላይ ቤተ ክህነት ድረስ ፈቃድ አስወጥተን ወደ ስራ ገብተናል። ሁላችንም በየድርሻችን ይህንን ችግር አይታችሁ አሁን የምንገልጸውን የምናስረዳውን የቦታ መንሸራተት በሁሉም ያለውን ስለምናሳይና ስለምናስረዳ ይህን አይታችሁና ተከታትላችሁ ይህም ቤተ ክርስቲያን ቦታ አመቻችቶ በአዲስ መልክ ለመስራት ስለታሰበ እንዲታግዙንና የድርሻችሁን እንድትወጡ ለማለት ነው። ይለያል መልአኩ ሚካኤል ስለው ደስ ይለኛል። እንግዲህ እንደምታዩት አሁን ያለንበት ቤተ እግዚአብሔር ነው። የመጀመሪያው የውሃታ የምታየው ይሄ ጽዱ ተንሸራቶ የወረደ ነው። ይሄ በሙሉ ተንዷል። መጀመሪያ ቤቱ በ2014 በነበረው ጦርነት ቤተ እግዚአብሔሩ ከባድ መሳሪያ ተመትቶ ፈርሶ ነው የምታዩት። አሁን ይሄ ቆርቆሮ በቆርቆሮ ተደርጎ ለጊዜያዊ መገልገያ እየተጠቀምንበት ያለው ቤተ እግዚአብሔሩና ምንም ዝም ብሎ እስካሁን ድረስ ሳይሰራ የተቀመጠ ነው። ለምን ያልተሰራበት ምክንያት አንደኛ የአቅም እጥረት አለ። በሁለተኛ ደረጃ እንደገና ደግሞ ቦታው እንደምታዩት ተንሸራታች ስለሆነ እየተናደ ወዲታች በመውረዱ ራሱን የቻለ ቦታ እስከሚገኝ ድረስ ዝም ብሎ ተቀምጦ ነው ያለውና ይሄም የምታዩት ነው። አንድ ችግር ነው። እንግዲህ እንደምታዩት ቤተ እግዚአብሔሩ እንዲያሳየዋችሁ ነው። ቤተ እግዚአብሔሩም ያለበት እንደምታዩት ተንዷን ወደታች ወርዶ ተንጠልጥሎ ነው ያለው። ሲቀጥል እንግዲህ ይሄ የምታዩት የቤተ ክርስቲያኑ መዞሪያ ቦታ ምእመናን የሚያርፉበትና የሚዞሩበት ይሄ ነው። እንደምታዩት ተንዶ ይሄው ወርዶ ከቤተ ክርስቲያኑ ላይ ነው ይሄ የምታዩት። ከቤተ ክርስቲያን ላይ ወርዶ ተንዶ የወደቀ ነው። አሁን ይሄ ያኛውም በዚህ ቀጥሎ ወደዚያም ያለው በዛ በኩል እናሳያለን። ተንጠልጥሎ አሁን ይሄ ዛፉ ራሱ ሊወርዶ ከቤተ ክርስቲያኑ ላይ ለማረፍ ይሄው የምታዩት ነው ተንጠልጥሎ ነው ያለው። ይሄም ወርዶ ከታች ቤተ ክርስቲያኑ ላይ ነው ያለው። መዞሪያ የሚባል ነገር የምእመናንም የታቦት ማዞሪያ ሁሉ የለው። ይሄ ተንዶ ከታች ድረስ ወርዶ ህይወታች የሆነ ጽድ የምታዩት እንዳለ የጽድ ጉልጭማ ነው ታች ተንጠልጥሎ ያለው። ያ የጽድ ጉልጭማ ሀለቀቀ ቀጥታ ይወርዳል ማለት ነውና የተወሰነ አሁን ለጊዜው ዝም ብሎ ተንጠልጥሎ የተቀመጠ ወዲ ላይም ወዲታይም ገደል ነው። ይሄም ተንጠልጥሎ ዝም ብሎ ተንዶ የተቀመጠ መሬት ነው። በቃ ይሄ የምታዩት ይሄ ራሱ በሙሉ አግድሞ እስከዚያ ድረስ ከባህር ዛፉ ድረስ የተናደ ነው። በሙሉ ይሄ የምታዩትን የመሄድበት የተናደ ነው ማለት ነው። ይሄ ጠቅላላ ተነዶ ይሄ ወደ ላይ ተንጠልጥሎ ይሄኛው እንደዚህ ብሎ በቃ ተነዶ የሚታይ ቦታ ነው። እንግዲህ የምታዩት ይለያል መልአኩ ሚካኤል ስለው ደስ ይለኛል። ይሄ ጋር ላይ የተያየ እንደዚህ ነበር። አሁን ይሄም ተንሸራቶ ወደታች ወረደ። ወደታች ተንሸራቶ ሲወርድ ወይራው እንደምታዩት ደግፎ ይዞት ነው እንጂ ቀጥታ አሁን ይሄ መሬቱ ወርዷን የለም እታች ድረስ ተንሸራቶ የወረደ ነውና ይሄ ወይራው ምናልባት አሁን ደገፍ አድርጎ ይዞታን እንጂ ለጊዜው ነገ አሁን በዚህ ላይ ከቀጠለ ክረምት ከመጣ በዛኛውም የምታዩን ነው በጣም የተጎዳ መሬት ነው። በዚህኛውም በጣም የተጎዳ መሬት ነው ያለው። ቤተ ክርስቲያኑ ከባድ አደጋ ላይ ነው። ያው በዚህ መቀጠል የማይችልም መቆየትም አይችልም። ይሄም እንደምታዩት ነው። ያው እንዳያችሁት በዛ በኩል ይሄም በዚህ በኩል ያው ጠቅላላ የወረደ ነው። ከታች
ተንሸራታች ስለሆነ መሬቱ በዚህም ተንሸራቶ ወርዷል። ይህም አሁን ትንሽ ቀደም ብሎ ሳር ስለበቀለበት ነው እንጂ ይሄ እዚህ በላይ ያለው እና ከዚህ በታይ ያለው መሬት እንግዲህ ለይቷን የምታዩት ይህም ወዲታቸው ወረደና የተንሸራተተ መሆኑን ይህንንም አግሪመን ስናይ ይህም እንደዚህ ወዲታች ተንሸራቶ የወረደ በመሆኑ የተወሰኑ እነዚህ እጽዋት ተተክለው እንደው ያግዳሉ በሚል ታሳቢነት ነው አሁን እነዚህ ደገፍ አድርገው ይዘው ነው እንጂ ይህም ራሱ መሬቱ በጣም ወርዶ የተንሸራተተ መሬት ነው። ይሄም እና ቤተክርስቲያኑ ጠቅላላ ያለበት ቦታ በጣም ከባድ የሆነ መሬቱ ደግሞ መቋቋም የማይችል ተንሸራታች የሆነ ገሃ ቢሆንም ራሱ ያ ጠንካራው ሳይሆን የሚናድ ገሃ ነው ያለው እና በጣም የሚቋቋም አይደለም መሬቱ ራሱ። መግቢያ በር ነው ይሄ ወደዚህ መጥተን ሌላ በር የለውም። ዋናው በር ይሄ ነው። ይሄም የምታዩት መሬቱ ወደታች ወረደ። በዚህ በኩል ያለው ተንሸራቶ እንደምታዩት ነው። ይሄ ላይኛው መሬትና ይሄ መሬት አይገናኝም። እንደምታዩት ይሄኛው ላይ የተወሰነ ሜዳነት ያለው ነው። ይሄኛው ደግሞ የምታዩት ወደታች የወረደ ነው። ለምን ሲባል ወደታች የሚደግፍ መሬት ስለሌለ ገደል ስለሆነ አፈር እየወረደ ሲጫንበት እየያዘ እስከታይ ድረስ እየወረደ የሚሄድ የሚንሸራተት ስለሆነ የታች ድረስ በሙሉ መንደሮቹ ድረስ አፈሩ ወርዶ ሄዷል እና ጠቅላላ አሁን ይሄ የምታዩት ይሄ የተንሸራተተ መሬት ማለት ነው። የሞተ መሬት ነው፣ የወረደ ነው ጠቅላላ። አሁን መቋቋም አይችልምና ሲታይ ወደፊት በጣም አስቸጋሪ የሆነ ነገር የገጠመን እዚህ ላይ ደልድሎ እዚሁ ላይ አዘጋጅቶ ለመስራት በጣም ከባድ የሆነ ወደዛም መሬቱ የተንሸራተተ ዙሪያውን የተንሸራተተ እያስቸገረ ስለሆነ አሁን የደብሩ ምእመናን ከሚመለከተው አካል ጋር በመነጋገር ቦታ በማመቻቸት ሳይርቅ እዚሁ ግቢ ከዚሁ ግቢ ውስጥ የተሻለ ቦታ አመቻችተን ለመስራት ስለሆነ የታሰበው። እንግዲህ እንደምታዩት ይሄ ቤተክርስቲያን በጣም ከፍተኛ አደጋ ላይ ስለሆነ እንዲታግዙን አደራ ለማለት ነው። ያው ምንም ቢሆን ደግሞ የአካባቢው ምእመናን ህብረተሰቡም ብዙም አቅሙም እስከዚህ ስላልሆነ በሩም የምታዩት ነው። በጣም ይሄን ይውላና አይባልም። ሌላው ምንድነው ይሄ የምናየው እቃ ቤት ነው። እቃ ቤቱ ዋናው ቤተክርስቲያን ያለው እዚያ ነው። እቃ ቤት ነው። ይሄ እቃ ቤቱ የምታዩት ነው። ተንጠልጥሎ ግንባታውን እያያችሁት ነው። 2 ቀን አይቆይም። አሁን በኋላ 1 ወር 2 ወርም አይቆይም። በራሱ ይሄ አፈሩ ራሱ እዚህ የወረደ ነው። ራሱ ይሄ አፈሩ ወርዶ ተንሸራቶ እዚህ ላይ ያረፈ ነው። በሩ ላይ መግቢያው ላይ በሩንም ራሱ ዘግቶ ይዞት ነበር። የተወሰነ ባንካፋ ገበሬዎች ይሄን ወዲታች ጠርገው ጥለውት ነው እየገባን እየወጣን ያለ ነውና ይሄም ራሱ ተንዶ አሁን ንዋየ ቅድሳቱ በሙሉ ጠቅላላ በሙሉ የቤተ ክርስቲያኑ ቅርስ እዚህ ውስጥ ነው ያለው። የብራና መጻሕፍቶች አሉ፣ መስቀሎች አሉ፣ ብዙ የተለያዩ መጻሕፍቶች አሉ። የብራና አለ፣ ብዙ ቅርሶች አሉ። እኒህ ቅርሶች እንግዲህ ዕቃ ቤት ውስጥ ነው ያሉት። ቅርሱ ያለበት ራሱ ተንዶ የምታዩት እዚህ ላይ ነው ያለው ተንጠልጥሎ። አሁን ቢያንስ ትንሽ ጊዜ ከቆየ በኋላ ግንባታውን እያያችሁት ነው፣ ተንዷል። ይህ ምንም ከጥቅም ውጭ ሊሆን ስለሆነ ጠቅላላ ቦታውን የዕቃ ቤቱንም የቤተ ክርስቲያኑንም ሁሉንም አሻሽሎ ደልደል ያለ ቦታ ለመስራት ስለታሰበ ይህን ለማድረግ ታስቦ ነውና እንግዲህ የምታዩት ችግር ላይ ነው እያያችሁት። ይህንን ችግር ለሁሉም በውጭም ላለው በግቢም ላለው ለሀገር ተወላጅም የቅዱስ ሚካኤል ቤተሰብ ወገንም የሆነ ቤተሰብ ሁሉ በሙሉ ይህንን ተረድቶ በአጭር ቀን ለመስራት እንዲቻል የበኩላችሁን ድርሻችሁን እንድትዋጡ ለማለት አደራ ለማለት ነው መልእክት እያስተላለፍን ያለ ነው። ይለያል መላኩ ሚካኤል ስለው ደስ ይለኛል። አሁን እንዲህ ያያችሁት ዕቃ ቤቱ ከወደታች ባለው በኩል ተንዷል። የዚያ የመናዱ የመሬቱ የመንሸራተት ምልክት ላይ ዕቃ ቤት ላይ ያለው መስቀል ስታዩት ይኸው ራሱን ችሎ አሁን ወደታች ለመውደቅ በራሱ ጊዜ አዘንብሏል እና ይሄ ምንድነው የመሬቱ አለመቻልና የመሬቱ መንሸራተት የታች የመሬቱ ጉዳይ የመሬቱ ችግር ነው ይሄን ሁሉ እያደረገና ያለውና እንደዚህ አይነት ዕቃ ቤቱም ቤተክርስቲያኑም ጠቅላላ አቀማመጡ ትንሽ ከፊትም ቢሆን መሰረቱ የቦታው አቀማመጥ አስቸጋሪ ስለሆነ ይህ ሁሉ ችግር በመግጠሙ ነው እንግዲህ እኛ ሁሉንም በዛሬው ዕለት በባለፈው እንደጠቀስኩት ለማስተዋወቅ የተሞከረው እንደ ሁሉም ሰው እንዲያውቀው ነው እንጂ የተሰራ ስራ የለም። አሁን ግን ወደ ስራ ተገብቶ እንደጠቀስኩት
ሁሉም ኮሚቴ ተቋቁሞ ወደ ስራ የገባ ስለሆነ ይህን ችግር አይቶ ከዛሬ ከዚህ ስራ ጀምሮ ከሚለቀቀው ከዚህ ከሚጀምረው የገንዘብ ማሰባሰብ ጀምሮ እንግዲህ ወደ ስራ የገባን መሆኑን ይሄን ችግር አውቃችሁ እንዲትረዱና የበኩላችሁን እንዲታግዙን በቅዱስ ሚካኤል ስም ጥሪያችንን እያስተላለፍን ነው። አደራ የምንለው በዚህ ነው። እንግዲህ ወደፊት ያለውን ደግሞ የዕለት የዕለቱን የምንደርስበትን የምናሳውቃችሁ መሆኑን በዚሁ አጋጣሚ ገልጻለሁ። ብዙ ልጆች ያሉት ለስሙ ምስክር በዙሪያው